ሰላም አለይኩም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እኛ አልሐምዱሊላህ። ዛሬ ምንድን እንስራ እንከታተል ያለው ያው እዚህ ጋር ደረቅ ቅመሞችን ዘይት እየጠበስኩኝ ነው። እኔ ቀድሜ ታውቃቸዋላችሁ ነጭ ወረቃ ዶርስ ምናምን ማለት ነው። እነዚህ መጀመሪያ ጠብሼ ወደ ሽንኩርት ነው የማደርገው እኔ ከዛ ሽንኩርትና ነጭ ሽንኩርት በአንድ ላይ ነው የምጨምረው። እነዚህን ትንሽ ጠበስ ካረኩኝ በኋላ በአንድ ካሜራ በአንድ እጅ ማማሰል የማይሄዱ ናቸው። ካሜራማን ያስፈልጋል። በቃ ዩቲዩበር ሆና በተረፈ ግን ጉንፋን ይዞኛል። ድምጼን ይዘጋኝ። ሽንኩርታችን በስሎልናል በደንብ። እዚህ ጋር ምን አለ? ካሮት ተፈቀፈቀ ጨምራለሁ። ያው ሙያ በየቤቱ ይለያያል። እንደ ቤቱ አንድ አይነት አይደለም ሁሉም ቤት እንደዚህ አይደለም የሚሰራው ምናምን ያው ስለሚባል ብዙ ኮሜንት ላይ ብዙ ምግብ ሰርቼ ስለማይ ማለት ነው። በዚህ አጋጣሚ የሁሉም ቤት ሙያ የተለያየ ነው። ሰው እንደሚወደው ነው የሚሰራው ማለት ነው። እኛ ቤት መንድ የሚወደደው እንደዚህ ነው። እኔ የምሰራው እንደዚህ ነው ማለት ነው። ብትቃው ጨምረው ያው የምጨምረው ዶክሲል ፓውደር ፍልፍል አስዋድ ጨምራለሁ ትንሽ ስለበዛው እና ደግሞ ማጅ ፓውደር ጨምሬያለሁ። ሳላሳያችሁ ቆረጠብኝ ቪዲዮ ማለት ነው። ማጅ ፓውደር ሆነ ሙካብ ያላችሁ ይቻላል ነው የምጨምረው እኔ ማለት ነው። ሌላ ብዙ አንጨምረው። ምን እንደምታውቁ ቆንጆዬ የሆነ እየበሰለልና አሁን የምጨምረው ዶሮ እኔ በጣም ነው የምወደው መንድ ዶሮ የምበላው ምግብ ከአረብ ቤት እሱን ያው ግን የቆያችሁ ምን ታውቃላችሁ የለው ያው ለአዲሶች ግን ያው አንዳንዴ ያዩ ይሰሩ ባቢል ነው እንጂ ይሄ ቀላል ምግብ ነው ማለት ነው። አሁን ሀገራችን ሰራ ነው እና ዶሮአችንን ያሰለች ነው ያን እየቆራረጥኩ ነው ምልክቱን የምለው ቪዲዮ እንዳይረዝም በጣም ብዙ ሰው ይሰለቻል ከኔ ጀምሮ ማለት ነው። ቪዲዮ ሲረዝም እና ለዛ ነው የምቆራርጠው ማለት ነው። ቶሎ ቪዲዮ እና ዶሮን ትበስል ከትናፋለን ማለት ነው። ትንሽ ከበሰለ በኋላ ውሃ እያሞኩ ነው በጎኔው እዚህ ጋር ጨምራለሁ ማለት ነው። ያው ዶሮአችን በስላለች አሁን ውሃ መከለስ ብቻ ነው የቀረው። ማማሰል ከበባል ይችላል ራሱ። ለማንኛውም ከዚህ ያለ የተማሰለው ነው አይደል? እና አሁን እዚህ ጋር ይሞቃው አለ ተረቻው ከተካለ ማለት ነው። አሁን እንደዚህ ስላል ደግሞ እንገናኛለን ማለት ነው። በተረፈ ጫው እየጨመርኩኝ ነው። በልካችሁን ያስፈልጋችሁን ያክል እንደምግባችሁ ሁኔታ ይወስናል ማለት ነው። ጨው እኔ 2 ጨምሬያለሁ። ለማንኪያ ማንኪያ ስላለው ብዙውን እንዳይነብኝ ማለት ነው። ተቀበለና አሁን እስከበስል ካለ አሰለ በኋላ ደግሞ እንገናኛለን። እሺ ዶሮአችን እዚህ ደርሳለች። ማሻአላህ
ጨዋችሁን ቅመሱ። እዚህ ጋር ጭማሪ ካስፈለገ ትጨምራላችሁ ማለት ነው። እኔ ግን ቀምሻለሁ። የካሜራ ጀርባ ማለት ነው። ትክክል ነው። ከዚህ ጋር ደግሞ በሌላ ድስት ዳል እየሰራሁ ነው። ዳል ምስር ማለት ነው። ለኛ ሰዎች ዳል ስለሚወዱ እና ውዶቼ፣ በተረፈ ግን የአረቦችን እነሱ የሚመገቡትን ምግብ ስትሰሩ አስፈቅዳችሁ ስሩ። ሰሞኑን የገጠመኝ እንደምነግራችሁ ማለት ነው። እኔ እንኳን ችግር የለባቸውም። እዚህ ጓደኛ ነበረችና ዩቲዩብ ስትሰራ እነሱንም ምግብ ሁሉንም ቪዲዮ እየቀረጸች ትለቃለች ዩቲዩብ ላይ እና ባዩ ሰዓት በጣም ነው የደነገጡት ሁሉ ማለት ነው። የደነገጡት ብቻ ሳይሆን የተቆጡት። ያው ታውቃላችሁ አረቦች አይን ምናምን የሚሉት ነገር አለ። እንዴት ምግባችንን ታሳያለሽ ምናምን ብለው በዚህ የሆነ ሰዓት ተፈጠሩባት ማለት ነው። ብቻ ግን እና አስፈቅዳችሁ ወይንም መቅረጽ ማድረግ እንችላለን ወይ ብላችሁ ፈቃድ ጠይቃችሁ ብትሰሩ እላለሁ ማለት ነው። እዚህ ጋር ሳልናገር ማለት ፈልገው ነገር ቢኖር ይሄ ነው እና እስከ መጨረሻው ተከታተሉኝ። ላይክ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ። አበረታቱን እባካችሁ። እኛም የመዳም ቤት ሰልችቶናል። የዩቲዩብ ዶላር ናፍቆናል ማለት ነው። በቃ ዲነር ሪያል ሰለቸን እና አበረታቱን ፕሊዝ። ያው እንግዲህ ውዶችዬ ዶሮዎችን በስሏል። አሁን እናወድና ነው የሚባለው ወደ መጥበስ እንሄዳለን። ዶሮአችን እንሰራለን ማለት ነው በማለት ጨረስኳችሁ። የራሱ ቪዲዮ ላይ የምጠላውን አንድ ነገር ቢኖር ማለት ነው እያለ የምሰራ አሁንም እኔን ደግምኩትኝ። አሁን ይሄ ፉድ ከለር እንቀባውና እንዳንደድ ታራዩ እንጠብሰዋለን ማለት ነው። ያው እዚህ ጋር አሁን ይሄ እነዚህ ቅመሞቹን አሉ አይደል? እነዚህ ባቆሮቹ እነሱን አወጣና አሩዜ ይከታለሁ ማለት ነው። እዚህ ጋር ያደረኩትን ፉድ ከለር እና ከዛ ከመረቁ ከዶሮ ከጠብንትን ካለው ማለት ነው ከበቀልንበት ቀንሽ እዚህ ጋር ዶሮውን ከለሩን እንዳሳመረልኝ ማለት ነው። በጣም ቆንጆ ከለር ይሰጣል። እንደዚህ አድርገን ለመጥበስም በጣም አሪፍ ይሆናል ማለት ነው። ጠብሰው ራሱ ብዙ እንትን አይልም፣ ቶሎ ነው የሚል ከለርም ያወጣል። በጣም ነው የምወደው ይሄንን ማለት ነው። በተረፈ ኩሽና በጣም ተዘክሯል። ቅርበሌ ማለት ነው። እኛ እዚህ ከበካ ነው እንትን የሚመጣን ቅመሞች አይደለ? እና በተረፈ በምታዩት መልኩ አዘጋጅቻለሁ። አሁን ለመጥበስ እንዘጋጃለን ማለት ነው ውዶቼ። ያው እዚህ ጋር ሩዝን ጨመርኩኝ። ቅድም ያስቀመጥኩትኝ እንትን ብዬ ማለት ነው ዘፍዝፌ። እሺ ውዶቼ ሩዛችን እዚህ ደረጃ ደርሷል። ማሻአላህ የበለጠ ነው ውሃውን ማለት ነው። አሁን እዚህ ጋር ዶሮ መጥበስ እንጀምራለን። ብስሚላ ዶሮችን እንደዚህ እንከትፋለን። በጎንም ነጭ ሩዝ እየሰራሁኝ ነው። በጣም ደስ ስራ እንደሆነ ባንዳ ይዘጥም ብለው ጋር ዶሮ እየጠባበስኩ እመለሳለሁ። ደግሞ
ውዶችዬ ያው እንግዲህ በዚህ መልኩ ጨርሰናል። በጣም በሚያምር ሁኔታ ነው ያለቀ። አሁን ይሄ ይታያችኋል። ይሄ ዘይት፣ ነጭ ሽንኩርትና የድንብላል ቅጠል ነው ማለት ነው። በጣም ነው ስታወሩ ጣዕሙን በሚያጣፍጥልን እና እንደዚህ ያለን ከላይ እንቀባዋለን፣ ከላፈስበታለን ማለት ነው። ለዚህ ነው ያው ሁሉም ቤት መንዴ ይለያያል እምላችሁ። አሁን ይሄ ብዙ ቤት አላየሁም ሲያደርጉ ከላይ እንደዚህ በጣም ነው የሚያጣፍጠው ሁሉ ማለት ነው። ያው ስለዚህ እንደምታው ካሜራ አልገባልኝ መሰለኝ። ሀሹ ጨምራለሁ ቀይ ሽንኩርት ጠብሼና ይሄ ዝቢብ ማለት ነው። በጣም ነው የሚጣፍጠው። በተረፈ ብቻ ማሻአላ በዚህ መልኩ ጨርሰናል። ይሄ ጅብት ነው ሲኒዋ የጨመርኩበት ዘይትና ይሄ ቅጠሉ ገብቶበት ነው ማለት ነው። አሁን እንደማደርገው መሰላችሁ ቪጋ ሄታያችኋል ከሰል ማለት ነው። የተያዘ ከሰል ነው። ያው እዚህ ጋር እንደዚህ እናደርግና እሱ እናደርገዋለን ማለት ነው። በጣም ነው ሲታጣፍጥ ከሰሉ ወይም ከናን እንደዚህ ጨርሰን ማለት ነው። ተባርክልህ እዚህ ደረጃ ደርሰዋል። ሩዛችን ለመስኪና ያለ መጨረሻ እና በዚህ መልኩ አልቋል መንዳችን ማለት ነው። በጣም በሚያምር ሁኔታ ነው ያለቀው። በጣም አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ ያደርጋችሁ አበረታችሁ። ሙዶችዬ አዲስ ተማሪ ነኝ። ሰላም ሁኑልኝ።